የተጋገዙ ነው። አዎ መንገድ you know home you don't know home Here we are in ጃንሜዳ ይላል ስፒድ እንኳን አደረሳችሁ ለጥምቀት በዓል ተመልካቾቻችን። ዛሬ የምንገኘው ጃንሜዳ ነው። የጥምቀት በዓልን ልዩ ድባቡን ይዘንላችሁ መተናል እና እንኳን አደረሳችሁ። ዛሬ ከኛ ጋር ነው የምትሉት። የተለያዩ ውሎ እናሳያለን። ጥምቀት በጃንሜዳ ምን እንደሚመስል እናሳያለን። ፈረንጆችን ኢንተርቪው ለማድረግ እንሞክራለን ከቻለን። መልካም በዓል ይሁንላችሁ። ከኛ ጋር ነው የምንለው። ይመቻችሁ። ጃንሜዳ እየደረስን ነው። ጃንሜዳ ለምን ተባለ? ይሄ ነው አሳዊ ነው። የተከበራችሁ ተመልካቾቻችን በዓለ ጥምቀቱ ያከበሩ ነው። ጥምቀቱን ሁኔታ አሁን አንድ ጀለስ አለ ከቤት ቁርስ ካልበላም ብሎ ይዞን እየሄደ ነው። አቡቻ አይትላችኋል። ይሄ ፕሮቶኮል አይፈቅድም። እንዴት ነው በዓሉ? በዓሉ በጣም ቆንጆ ነው። ጽብ ድንቅ የሆነ በዓል ነው ያየነው። ከረጅም ጊዜ በኋላ ነው ጃንሜዳ የታደምነው። ያኔ ስንመጣ ወጣቶች ነበር። አሁን ግን ያወርጅተን አደልት ላይ ነን። አሁን ምን ማድረግ ይቻላል? አሁን ወደ ፈረንሳይ ለጋሶን አካባቢ አፋችን ላይ ነገር ጣል ልናረግ ጸበል ጻድቅ ልንቀምስ እየሄድን ነው። ገንገበቱን አሳይልን። አቡቹ ጀንትራ ነበር ሲመጣ። አሁን እዩት አስተዋል። ቆንጆ ሊሳ ላይ ልሄድ ነው። በዓሉ ትንሽ ቅሬታ ምንድነው? የቆንጆ ልጆች እጥረት አለ። እንደጠበቅነው አይደለም። ቆንጆ ልጅ አገሮች የት እንደገቡ አናውቅም። ወይ ጎንደር ሄደዋ ነው የሚሆኑት ወይ ሌላ በዓለ ጥምቀት ቀይረው ከሆነ ግን አይነገርም። ነጭ አሉ፣ ነጫጭ ባይሆን ማህበረሰቦችም አሉ። ካና ኢንተርቪው ጥምቀት እስካሁን አሪፍ ነው። በኋላ ደግሞ የት ነው ታቦት የምንሸኘው? 4 ኪሎ የት ነው የምንሸኘው? በኋላ የት ነው የምንሸኘው? አቡቹ የት ነው የምንሸኘው? ኧረ ስላሴ አይሻልም? አንድ ላይ ነው የሚሄድ ማርያም ከዛ ማታ ነው ከፍ የምንለው። ማታ የት ነው እናድራለን? ታቦት ለምቼ ቪዲዮ ላይ ትገባለህ እንዴ? እንኳን ለዚህ ለብርሃነ ጥምቀቱ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ወዳችኋለሁ። እኔም ወዳችኋለሁ። እሱ ነው በየዓመቱ ጥምቀት ላይ ፕሮግራም እያዘጋጀ ቤት ይጠራናል። ጃንሜዳ ድረስ መተን ቁርስ አድርገን ነው የምንሄደው።
ስንት ነው? አንድ ሰው ኧረ ትንሽ ብሎ ዝም ብለህ አንድ ያዘው 30 ብር ኧረ አስታው ምን ሳልወጣ ቴንቹ ፈረንሳይ ኮካ አካባቢ ነው። አሁን የምንገኘው ፈረንሳይ ኮካ አካባቢ ነው። ከጃን ሜዳ የ10 ደቂቃ መንገድ 1.5 ኪሎ ሜትር ቢሆን ነው። ጓደኛችን ቤት ነው። ጸበል ጻዲቅ አለ። እሱን ለመቅመስ ነው። ደስ ይላል። በእግር ነው ሁሉ ደስ ይላል። አመት በዓል ነው። የሰው ስሜት በጣም ደስ ይላል። ይገርማል። ደስ ይላል። እንኳንም አደረሰን። ስጋ ቤት ስጋም እየተቆረጠ ነው። በዓል ነው። ጊዜ ለኩሉ ወከመ ለኩሉ ወከመ እዚህ ቤት ተጥተናል። እዚህ ቤት የበዓል ቀን ያቡሽፈር እንኳንም አደረሰን። አሁን ወደ እየገባን ነው። እንኳን አደረሳችሁ። ትልቅ በዓል ነው። ቦነሱ በጣም ትልቅ በዓል ጎዳና ላይ በዓል ነው። የውጭ በዓል ነው። በጣም ደስ ይላል። አስደናቂ በዓል ነው። ደስ ይላል። በጣም ደስ አለኝ። እንኳን አደረሳችሁ። በእውነት እንኳንም አደረሰን። ትልቅ በዓል ነው ይላል። አይታመም ምን አቡጁ ቤት መሰለኝ። አቡጁ እንኳን አደረሳችሁ አቡጁ ሻል ውሻ አቡሹ ሁለቱ ሻለው መንገድ ነው የሚሰራው። ወሳፕ እንኳን አደረሳችሁ። በጣም ፀሐዩ በጣም አደገኛ ስለሆነ አናታችንን በቆብ መሸፈን አለብን። አላስቸገረሽማ? የሆነ ነገር ይገዛሽልኝ። አሁንም ጥቁር ነን። የባሰ ጥቁር እንዳንሆን በዓሉ ያበደ ነው። በዓሉ እንዴት ነው? በዓሉ በጣም ጸደይ ነው። እስቲ የሆነ ነገር በላ። እዚህ አሁን የምንገኘው ፈረንሳይ ሌጋሲዮን አካባቢ ነው። ያው ሰሌናችን እየሰራን ነው። ለፀሐይ መከላከያችን ለጥምቀታችን አሁን ታቦት ለመሸኘት ቅድስት ማርያምና ቅድስት ስላሴ ታቦት ለመሸኘት ይሄድ። አሁን እየመጣ ያለው ታቦት ምንድነው? አሁን እየመጣ ያለው የአቦ ታቦት ነው። በቃ ሬዲ ነው። ስልክ ተበላ ሆነ። በቃ ይሄ የሚሸጣላ? ይሄ መስቀል አለ። መስቀል ያለው ነው። ናልሰርል አሁን አጠገቢ አንድ ወጣት አለ። እስኪ የበዓል መልእክቱን በዛው ልክ ያስተላልፈናል። ማን ልበል ስምህን? ስሜ አለማየሁ ከ22። ኦኬ አለማየሁ ይባላል። ከ22 አካባቢ ነው የመጣው። እንዴት ጃን ሜዳን መረጥክ? ሁሉ ብዙ ጊዜ ስለማከብርበት ነው። ላለፉት 9 ዓመት እዚህ ነው የማከብረው። እንዴት አዲስ ነገር ምን አለ? ካምና ካቻ ምናምን የተለየ ነገር አየ? ቆንጆ ነው። አከባበሩ ደስ ይላል። ሰው በተለያየ ልብስ ይለብሳል። ከዛ ውጪ ደግሞ ታቦቱን የሚያጅቡት ሰረገላዎች ምናምን ዘማሪዎቹም ያ ነገር አለ። በጣም ብቻ ቆንጆ ነው። አሌ እንኳን አደረሰ። ያመት ሰው ይበለን። አሜን። ለሁላችንም እንኳን አደረሰን ብያለሁ። መልካም ጥምቀትን አጅበው የሰንበት ተማሪዎችም በዝማሬ ታቦታትን አጅበው ወደ መንበራቸው እየመለሱ ይገኛሉ። በጣም ደስ ይላል። በዝማሬ ታቦታትን አጅበው ወደ መንበራቸው እየመለሱ ይገኛሉ። በጣም ደስ ይላሉ። ጉልበታቸውን ይባርክልን፣ ወጣቶችን ያሳድግልን። በክርስትና ስነ ምግባር የሚያድጉ ወጣቶች ናቸው እነዚህ። የነገ የቤተክርስቲያን ተረካቢ ወጣቶች ናቸው። በጣም ደስ ይላል። 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 Was
ምእመናኑ ምንጣፍ እያነጠፉ መንገድ እየጠረቡ ታቦታትን እያጀቡ ይገኛሉ። የአገልግሎት ዘመናቸውን ይባርክልን። በጣም ስነ ምግባር ያላቸው ትህትና ያላቸው ወጣቶች ናቸው፣ አዳሚዎች ናቸው። በጣም ደስ ይላል። የዓመት ሰው ይበላቸው። ያለምንም እንከን ያለ አንዳች ድካምና ሰንፍና ነው ታቦታትን አጅበው ወደ መንበራቸው እየመለሱ ያሉት። በጣም ደስ ይላል። ወጣቶች ምንጣፍ ይዘው ወደፊት እየሄዱ ይገኛሉ። እግዚአብሔር ያክብርልን። ወጣቶች እግዚአብሔር ያክብርልን። ወደ 6 ኪሎ አካባቢ ቅድስተ ማርያም ለመሸኘት እየሄድ ነው። የበዓሉ አከባበር የቀጥታ ስርጭት ከጃን ሜዳ። በዓሉ በጣም ያበደ ባለው ቆንጆ ልጆች አሉ። ህዝቡ አከባበሩ ያማረ ነው፣ ያበደ ነው። በቃ የተለመደ ጥምቀት ሰው ከሀገሩ ሲወጣ የሚናፍቀው ይሄ እኮ ነው። በቃ ግርግሩ በዓሉ ግርግሩ ነው የሚናፍቀው። ውጭ ሀገር ያላችሁ እንኳን አደረሳችሁ። እኛም ለእናንተ ብለን እየለፋን ነው የምንገኘው። በቃ ቤታችሁ ሆም you feel home, you know home, you know home, you know home, you don't know home. በደንብ ልቀቃቸው። ኪሎ አካባቢ ነው የምንገኘው። ያለው ድባቤን ይመስላል። ታቦቱ የቀጨኔ መድኃኔዓለም ወደ ላይ ያሉ የሚሄዱት እየሄዱ ነው። 6 ኪሎ የሰማዕታት ሐውልት ነው። እዚህ ጋር ደግሞ ሆስፒታሉ ይኖራል። አሁን የምንገኘው 5 ኪሎ አካባቢ ነው። በቃ በዝማሬ እያገለገልን ነው። ከፊት ተሰማ የገብርኤል ድምፅ ተሰማ። ኧረ ዝማሬ ነው። በጣም ቆንጆ ድባብ ያለ አመሽተሻል። በጣም ቆንጆ እውነት ብርሃነ ጥምቀቱ እውነት ለመናገር ቢደርግ በየወሩ ቢሆን ደስ ይለኛል። ሊባል እንደሱ እንኳን ባይሆንም በጣም ቆንጆ ነው። በስድስት ወር በአመት ሁለት ሊያመልጠን የማይገባው በጣም ያበደ ባል እንኳንም አደረሳችሁ። አሁን ቅድስተ ማርያም ቤተክርስቲያን ገባች። ቅድስተ ማርያም ቤተክርስቲያን ገባች። ቅድስተ ማርያም ገብታለች። ቅዱስ ገብርኤልና ቅድስት ሥላሴ ደግሞ አንድ ላይ ይሄዳሉ። ጃን ሜዳው ላይ ይቀርጻል። እዚህ ጋር ነው ዳወሮ
የፓትርያርኩ ዋና ጽሕፈት ቤት ወይም የእሳቸው መኖሪያ ቤት ነው። እሳቸው ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ወጨቄ ዘመንበረ ተክለ ሃይማኖት የእሳቸው መኖሪያ ቤት የአንዳንድ ጳጳሳትም መኖሪያ ቤት ነው። ይሄ ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ የመንፈሳዊ መሪ ቤታቸው ነው እና አሁን የምንገኘው 4 ኪሎ አካባቢ ነው። አሁን እየሸኘን ያለነው የቅድስት ሥላሴና የቅዱስ ገብርኤል ታቦት ነው የምንሸኘው። ለካስ መድኃኒቴ ለካስ ድንግል ናት መድኃኒቴ ለካስ ድንግል ናት መድኃኒቴ አሁን የምንገኘው 4 ሂር ዊ አር 4 ኪሎ ቪክቶሪ ስቴፕ። አሁን የምንገኘው 4 ኪሎ ላይ ነው። 4 ኪሎ ደርሷል ታቦቱ። አሁን እኛም እዚህ ጋር ነው የምንለያየው። ስለዚህ የሚያምር በዓል ያሳለፍነው የተለያየ እዚህ ጋር ዝማሬ አለ። ታቦቱም እየሄደ ነው። ያበደ በዓል ያሳለፍነው። እናመሰግናለን። አብራችሁ ስለቆያችሁ በጣም እናመሰግናለን። ሌላ ጊዜ በሚቀጥለው እንገናኛለን። ሌላ ጊዜ ደግሞ በሚቀጥለው ፕሮግራም እንገናኛለን። እናመሰግናለን አይደል? ናስ ምን የምትለው ነገር አለ? እውነቱ በዓሉ በጣም አስደናቂ በዓል ነበር። በጣም ደስ ይላል። የህዝቡ ሞራል ደስ ይላል። በዝማሬ ሃሌ የበዓሉ የወጣቶቹ ዝማሬ በጣም ደስ ይላል። ወጣቶች፣ አዋቂዎች፣ ሴቶች፣ ልጆች፣ ህፃናት እድሜያቸው ጉልበታቸውን ይባርክልን። ሁሉ ፈጣሪ